ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ ጌታ ይመጣ ሞላና ጎደለ የሌለበት አንድም ይኮንበት ኢየሱስ ይመጣ። ኢየሱስ እኮ አይተው። አንዲት እህት ነበረች። ስሟም ዘለቃሽ ትባላለች። ባለትዳርና የ3 ልጆች እናት በጥሩ ኑሮ የምትኖር ባለትዳር ሴት ነበረች። ይህች እህት ጌታንና የጌታን ነገር አምና የኖረች ጽኑ፣ ላገኘችው ሰው ሁሉ ስለ ጌታ ለመጣ ሰው ሁሉ ባለማቋረጥ ወንጌል ትናገር ነበር። ይህ እምነቷ በአካባቢዋ ብዙ አልተወደደላትም ነበር። አንድም ሃይማኖቷን በመቀየሯ ምክንያትና ሲቀጥል ደግሞ ለመጣው ሰው ሁሉ ስለ ጌታ መናገሯ ነበረ። በዚህ አካባቢ ብዙ ያልተለመደ ሃይማኖት ነው ብለው ስለሚያምኑ ተቃውሞ ፈጠሩባት። በተከሰሰችበት በዚህ ጉዳይ ላይ ደጋግሞ በመመላለስ ከብዙ ሌሎች ሰዎች ጋር በመሆን ኢየሱስን እንድትተው ያነጋግሯት ነበር። ቢሆንም ዘለቃሽ በእምነቷ ጸንታ ጌታ ኢየሱስ እኮ የሚተው አይደለም ከምትለው በቀር ሌላ ቃላት አትመልስላቸውም ነበረ። አንድ ጊዜ በማታ ተሰብስበው ብዙ ሆነው በመምጣት ወደ ቤቷ ገቡ። የተለመደው ጭቅጨቃቸው ብዙ ሰዓታት ፈጀ። እሷ ግን ኢየሱስ እኮ አይተውም፣ ለእናንተም ያስፈልጋቸዋል ትላቸው ነበረ። በዚህ ጊዜ እህታችን ዘለቃሽ የ9 ወር ነፍሰ ጡር ነበረች። በያዙት መሳሪያ ያስፈራሯት ጀመረ። በመጨረሻ ግን እሷ ቃሏን አልቀየረችም። ጭቅጨቃቸውን ሲሰሙ የነበሩ ልጆቿ ሁኔታውን ስላላመኑበት ዘወር ብለው ወደ ከብቶቹ በረት በመግባት ይደበቃሉ። ዘለቃሽ ግን እስከ መጨረሻው ድረስ በእምነቷ በመጽናት ለምትወደው አምላኳ ልቧን፣ ውድ ሕይወቷን፣ ልጆቿንም ለጌታ አስረከበች። ብዙም አልቆዩም። በ9 ጥይት ተኩሰው ገደሏት። ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ ጌታ ይመጣ ሞላና ጎደለ የሌለበት አንድም ይኮንበት ኢየሱስ ይመጣ።